ሰላም ውድ የሐረግ ቻናል ፋሚሊ ተከታታዮቼ በያላችሁበት ሰላማችሁ ብዝት ይበል። እንዴት ናችሁ? ደህና ናችሁ ጋይስ? ሁሉ ሰላም ነው? በያላችሁበት ሰላማችሁ ብዝት ይበል። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የረዳኝ ያገዘኝ የእግዚአብሔር ስም የተባረከ ይሁን። በጣም ደህና ነኝ ጋይስ። ዛሬ አንድ ወሳኝ የሆነ መረጃ ሀሳብ ወደ እናንተ ይዤ መጥቻለሁ። በቅድሚያ በያላችሁበት ሰላማችሁ ብዝት ይበል። ሲቀጥል አዲስ መረጃ እኔ ጋር ስላለ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደውሏን ምልክት በመጫን ቤተሰብ ይሁኑ። ነባር የነበራችሁ ላይክ፣ ኮሜንት በማድረግ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ፣ አበረታቱኝ ስል ከወዲሁ በፍቅር እጠይቃለሁ። ዛሬ ምንድን ነው ወደኛ ይዘሽ የመጣሽው ሀሳብ ብትሉኝ፣ አንድ ሀሳብ አለኝ ወደ እናንተ ይዤ የመጣሁት። ምክንያቱም እኔ እግዚአብሔር ረድቶኝና ፈቅዶኝ ጆርዳን ላይ 4 ዓመት ጨርሻለሁ። ጊዜው ወደ አገር ቤት እያሰብኩኝ ነው። እግዚአብሔር ቢፈቅድ በቅርቡ አሳውቃቸዋለሁ። ስለዚህ እኔን የጠቀመኝ ምንድን ነው ወይስ እኔ ላደርግ የተነሳሁት ምንድን ነው በሚለው ሀሳቤን እነግራቸዋለሁ ማለት ነው። በቅድሚያ ይህን ሀሳብ የመጨረሻ የምትጠቀሙበትን ነገር ለማወቅና ለማየት በመረጋጋት ከጅማሬ እስከ ፍጻሜ ቪዲዮ እንድትከታተሉ በአክብሮት እጋብዛለሁ። ወደ ኢትዮጵያ ከያለንበት አገር ወደ ኢትዮጵያ ለመግባት ቀጥታ ዳይሬክት ነው ወይስ ትራንዚት ይሻላል የሚለው ዛሬ ሁለቱን አመዛዝኜ ነው የምነግራችሁ። የተረዳሁትን እንድትረዱ የተጠቀምኩበትን እንድትጠቀሙ። እኔ አሁን ዳይሬክት ነው እንዲቆርጡልኝ ያዘዝኩኝ። ዳይሬክቱ ለምን ይጠቅማል፣ ትራንዚቱስ ምንድን ነው የሚለውን ለማወቅ አብራችሁኝ ነው። አሁንም በድጋሚ ላስታውሳችሁ፣ አዲስ የሆናችሁ ቤቴን ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ነባር የሆናችሁ ላይክ በማድረግ አበረታቱኝ። ኮመንት እየጻፋችሁ አግዙ። ፍቅራችሁ ቀን በቀን እየጨመረ እንዲመጣ ሞር ፖቴንሽን እንዲኖረኝ ማለት ነው። እና ዳይሬክት ማለት ለምሳሌ እኔ አሁን ጆርዳን ነው ያለውን። የጆርዳን ዋና ከተማ አማን ትባላለች። ከአማን አዲስ አበባ ማለት ነው ዳይሬክት። ትራንዚት ደግሞ ማለት ለምሳሌ ከዚህ ወይ ወደ ጅዳ ሳውዲ፣ ከሳውዲ ደግሞ ወደ ኢትዮጵያ፣ ወይ ከዚህ ወደ መስር ግብፅ፣ ከግብፅ ወደ ኢትዮጵያ፣ ያ ትራንዚት ነው። ሻንጣ የያዝን ሰዎች አብዛኛውን ጊዜ የትራንዚት ትራንስፖርት ያስቸግረናል። አንዳንዴ ከጆርዳን ለሚገቡት ትራንዚት ሻንጣቸው ቀድሞ አይደርስም እንደተለያዩ አገራት ማለት ነው። የአንዳንድ ሀገር አሁን ለምሳሌ የአሰሪዎች የሰዎች ትራቭል ሲያደርጉ ትራንዚት ሲሄዱ ሻንጣቸው ቀድሞ ነው ኤርፖርት የሚደርሳቸው። የኛ ብዙ ጊዜ ኢትዮጵያውያን ኢትዮጵያ ሲደርሱ ሻንጣቸው አይደርስም። ስለዚህ ግድ አዲስ አበባ 2-3 ቀን አልጋ ይዞ ማደር ይጠበቅባቸዋል። ታዲያ ይሄም ደግሞ የሚሆነው በጣም ቀላል 33 ኪሎ ሻንጣ ምናምን አንድ ባግናት የምትፈቀድ፣ ሌላውን ደግሞ ወይ ከፍሎ አየር ላይ ለመውሰድ። ያኛው ግን ቀጥታ ወይም ደግሞ ዳይሬክት ተብሎ የሚጠራው ምንድን ነው? ቀጥታ ነው የምትሄዱ። ሻንጣችሁ ከእናንተ ቀድሞ ነው እዛው ኤርፖርት የባግ ቦታ እየተሽከረከረ የሚያገኛችሁ። ከፍላችሁም ቢሆን ከአሰሪ ጋራ በመስማማት አሰሪዎቻችሁ እንዲከፍሉ አድርጋችሁም ቢሆን ወይም ሼርም ቢሆን በፍቅር ከያዛችሁ ሼርም ቢከፍሉ አይሆንም። ትራንዚት ነው የምትሄጂ ካሉሽ ብዙ ሻንጣ ይዘሽ በትራንዚቱ እንዳትስማሚ፣ እኔ ከፍላለሁ የሻንጣዬን ዋጋ ቀጥታ ቆረጥልኝ ብለሽ ለማሳመን ሞክሪ። ለምን ቀጥታ ስትሄጂ ሻንጣዎች የማይበታተኑ፣ አንቺ ብዙ ኤነርጂ ብዙ ዋጋ አትከፊም፣ ከሀገር ሀገር አትንከራተችም። ዳይሬክት ኢትዮጵያ ትደርሻለሽ፣ አዲስ አበባ ሻንጣዎችሽን ትረከቢያለሽ። ገባሽ? ስለዚህ እኔ ምንድን ነው ያደረግኩኝ? ዳይሬክት ነው ለማስቆረጥ ወስኜ ያነጋገርኩት። ሻንጣ ራሴ ከፍላለሁ ትርፍ የሚሆነውን ብዬ አሳምኜዋለሁ። በያላችሁበት ዓለም አገር ዳርቻ ላላችሁ እህቶቼ የማዳም ቅመሞች ሞር ሌላዎቹ ለምሳሌ ለመዝናናት ቤተሰብን ለመጠየቅ ምናምን ነው የሚሄዱ። እንደኛ አይነቱ ደግሞ
በጣም ብዙ ዓመት ዋጋ ከፍለን ሰርተን በጣም ዋጋ ከፍለን እቃ ገዝተን እቃዎቻችን ይበታተናሉ። የአንዳንዶች ሳይነግሩ ማለት ነው አረጋግጡ። ትኬት ሲቆረጥልሽ ምንድን ነው ባባ የቆረጥክልኝ ዳይሬክት ወይስ ትራንዚት ማወቅ አለባችሁ። ምን ይሆናሉ መሰላችሁ? ኤርፖርት ላይ ሲደርሱ የተቆረጠላቸው ትራንዚት ነው። እነሱ የያዙት ትርፍ ሻንጣ ነው። ዋጋ ከፍሎ የገዙ ሻንጣዎቻቸው ምን ይደረጋል? ቦሌ ላይ ይጣላል። ለምን? እነዚህ ልጆች ብር አልያዙ። ስለዚህ ውድ የማዳም ቅመሞችዬ በያላችሁበት ቦታ ቅድሚያ ለመግባት ስትወስኑ የተቆረጠልኝ ቲኬት ምንድን ነው? እቃ ከመግዛታችሁ ብዙ ሻንጣ ከማብዛታችሁ በፊት የተቆረጠልኝ የቲኬት አየር መንገድ ምንድን ነው የሚለውን ጠይቁና ተረዱ። ቀጥታ ነው ከተባለ የሚፈቀደው 46 ኪሎ ነው የማዳም ቅመሞች ሲገቡ ማለት ነው። ከዛ በላይ ያለው ከፍለሽ ለመሄድ መዘጋጀት ነው ያለብሽ። ቢያንስ የተወሰነ ብር በእጅሽ መያዝ አለብሽ ማለት ነው። ነገር ግን ሳታውቁ ዝም ብላችሁ ሻንጣችሁን ይዛችሁ ምናምን አትሂዱ ጋይስ። የሌላ አገር ዜጋዎች ጠይቆ ተረድቶ ነው የሚወጡ። ባባ ትራንዚት ነው የቆረጥክልኝ? ዳይሬክት ነው? ከየት ወደ የት ነው? ዝም ብለን አንወጣ እኛ ውድ ኢትዮጵያውያን ማለት ነው። አሰሪ ቲኬት ቆረጥኩልኝ ስል ባባ የትኛውን ቲኬት ነው የቆረጥክልኝ? ማማ የትኛውን ቲኬት ነው የቆረጥሽልኝ? ምክንያቱም መረዳት ፈልጋለሁ። አስቀድመን ሻንጣ እንገዛና ኤርፖርት እንጥላለን። ዳይሬክት ቆርጦልን እኛ ሳናቅ በጣም ጥቂት ሻንጣ ይዘን ከኢትዮጵያ ደግሞ ሄደን በውድ ዋጋ እንገዛለን። አንዳንዴ ደግሞ ውድ የማዳም ቅመሞች ለወደፊት ይሄ ሀሳብ ላይ እንድሰራላችሁ ከፈለጋችሁ ኮመንት ጻፉልን። ኢትዮጵያ የሌለ ነገር የለም። ከዚህ በፊት እቃ ይዘን ምንም ማንገዛው እቃ አልነበረም። ስቲል ነው እስካሁን ወተት፣ የተለያየ ነገር እየገዙ የሚገቡ አሉ። ውድ እህቶቼ ብራችሁን ያዙ። የምትሰሩበትን እቃ ዝም ብላችሁ ከዚህ አትግዙ። ሁሉም ነገር ኢትዮጵያ ያለ ቤተሰብ፣ ሁሉም ነገር ኢትዮጵያ ነው ያለ። አሁን ገበያው ኢንተርናሽናል ነው። እዚህ ሲጨምር ኢትዮጵያ ይጨምራል፣ ኢትዮጵያ ሲጨምር እዚህም ጨምሯል። ምክንያቱም ትሬዲንግ ኢንተርናሽናል እየተራመደ ስለሆነ ማለት ነው። እዚህ ኑሮ እዛ የጠፋ ነገር የለም። ዋጋ ከፍለን ከዚህ ይዘን ገብተን እዛ ስንሄድ ምን ይንገለዝ ነው የሚሆን? ቁም ነገር የሌለው ጉዳይ ነው የሚሆነው። ስለዚህ ውድ የማዳም ቅመሞች በዚህ ሀሳብ ላይ እንደተጠቀማችሁ ተስፋ አደርጋለሁ። ከጠቀማችሁ ደግሞ ለሚጨነቁ ውድ ጓደኞቻችሁ በየትኛው መንገድ ልግባ ለሚሉ እኔ አሁን ስለ ጆርዳን አወራው እንጂ የትም ዓለም ሀገር የምትገኙ ይሄው ነው ርዝኑ ማለት ነው። ወይ ቀጥታ ነው ወይ ትራንዚት ነው የሚቆረጥላችሁ። ትራንዚት ምንድን ነው ለሚለው ይሄው እንዳያችሁ ነው፣ ከሀገር ወደ ሀገር። ለምሳሌ እንዳልኳችሁ እኔ አሁን ከአማን ጆርዳን፣ የጆርዳን ዋና ከተማ አማን ናት። ከአማን አዲስ አበባ ከሄድኩኝ ይሄ ዳይሬክት ነው። ከአዲስ አበባ ከአማን ወደ ግብፅ፣ ከግብፅ ወደ ኢትዮጵያ፣ ከአማን ወደ ሳውዲ፣ ከሳውዲ ወደ ኢትዮጵያ ከገባውን ይሄ ትራንዚት ነው። ስለዚህ ይሄ ለይታችሁ ወቁ። ትራንዚት ሲሆን አንድ ሻንጣ ነው የሚፈቀደው 23 ኪሎ። ሌላውን ደግሞ አየር ባየር ከፍላችሁ ነው የምትሄዱ። ውድ እህቶቼ ትርፍ ሻንጣ ሲኖራችሁ ደግሞ ከቻላችሁ ከትኬት ጋር አስቆርጦ አሰሪዎቻችሁን። እናን ኤርፖርት ከገባችሁ በኋላ ከአረቦች ጋር ተነጋግረው መግባባት ይከብዳል፣ ያመነጫጭቃሉ ምናምን ምናምን። ስለዚህ ይሄ እንዳይሆን ማለት ነው ትርፍ ሻንጣ ቤት ካላችሁ ሴትዮዋም ትሆን ሰውየው ፕሊዝ ባባ እኔ ከፍላለሁ፣ ይሄ እቃዬ ትርፍ ስለሆነ ከቲኬት ጋር አቆረጥልኝ በማለት እኔ ያደረኩትን ነው ጋይዝ እናንተም እንድትጠቀሙ ሪኮመንድ አረጋቻለሁ። ታዲያ ሀረግ የትኛው የተሻለ ነው ብትሉ አሁንም አዲስ የሆናችሁ ቤቴን ላይክ፣ ሰብስክራይብ፣ ደውሏን በመጫን ቤተሰብ ይሁኑ። ውድ የማዳም ቅመም እህታችሁን አበረታቷት። ነባር የሆናችሁ ደግሞ አሁንም ላይክ እያደረጋችሁ ኮሜንት እያደረጋችሁ አበረታቱኝ። ስለዚህ ሀረግ አንቺ የትኛውን ሪከመንድ ታደርግናለሽ ካላችሁ እኔ ዳይሬክት ነው ሪከመንድ የማደርጋችሁ። እግዚአብሔር ፍቃዱና ሀሳቡ ሆኖ ደግሞ በሰላም ወደ ኢትዮጵያ ከገባሁኝ በኋላ ስንት ሻንጣ አለፈልኝ፣ ለአንድ ሻንጣ ስንት አስከፈለኝ፣ ኤቭሪቲንግ መንገድ ላይ ያለው ፕሮሰሱን በቪዲዮ ይዤላችሁ የምመጣ ይሆናል። ስለነበረን ጊዜ ሰዓት እጅግ አድርጌ አመሰግናለሁ። ውድ ኢትዮጵያውያን በያላችሁ ዓለም ዳርቻ ሰላማችሁ በክርስቶስ ብዝት ይበል። በጣም ነው የምወዳችሁ ጋይዝ ኤቭሪዌዲ በያላችሁበት ዓለም። አሁንም ላይክ ሰብ እያደረጋችሁ አበረታቱኝ። ውድ የማዳም ቅመም
ወድቄ እንዳልቀር ቀን በቀን ፖቴንሻሌ እየጨመረ አቅሜ እየጨመረ እየበረታ እንድመጣ ለስራ ያለኝ ጉጉት እንድጨምር አበረታቱኝ። እወዳችኋለሁ። ባይ